ሰላም እንዴት ናችሁ የቴክ ሃስለር ቤተሰቦች። በዛሬው ቪዲዮ ደግሞ በቀላሉ ተምኔል እንዴት እንደምትሰሩ የማሳያችሁ ማለት ነው። በዚህ ቪዲዮ ቻትጂፒቲን እና ጄሚናይን ብቻ በመጠቀም አሪፍ የሚባል የአማርኛ ፎንት ተጠቅማችሁ እናንተ የፈለጋችሁት አይነት ተምኔል እንዴት እንደምትሰሩ የማሳያችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁና እንደዚህ አይነት የቴክ ኮንቴንት እና ኦንላይን ወርክ ማግኘት ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይሄ ቪዲዮ ለብዙ ሰዎች እንዲደርስና እንዲዳረስ ላይክ ማድረጋችሁን እንዳትረሱ። አሁን ወደ ቪዲዮ እንሂድ። ተምኔሉን ለመስራት ሁለት አፕሊኬሽን ያስፈልጋችኋል። እሱም ቻትጂፒቲ እና ጄሚናይ ነው። ቻትጂፒቲን ፕሮምፕት ለመቀበል ነው። ጄሚናይን ደግሞ ተምኔሉን በዛ ፕሮምፕት ለማዘጋጀት ነው። በመጀመሪያ ቻትጂፒቲ ላይ ትገባላችሁ። ከዛም በመቀጠል ቻትጂፒቲ ላይ ከገባችሁ በኋላ እናንተ የምትፈልጉትን ተምኔል በትንሹ ትገልጹላትና እሷ ደግሞ ያንን ፕሮምፕት ሰጣችሁ ለጄሚናይ ትልካላችሁ ማለት ነው። ለምሳሌ አሁን እኔ $10 በቀን የሚከፍል ኦንላይን ስራ ለሱ ተምኔል ለመስራት ከሆነ ያሰብኩት፣ ለምሳሌ እዚህ ጋር የምጽፈውን ተመልከቱ። በዚህ መልኩ ጽፉላታላችሁ። በምትመለከቱ መልኩ እኔ ስለምሰራው ተምኔል እንደዚህ ገልጬላታለሁ። በትንሹም ቢሆን በእንግሊዘኛ እናንተ በምትችሉት በእንግሊዘኛም ሆነ በአማርኛ እናንተ ስለምትሰሩት ተምኔል ትገልጹላታላችሁ። አሁን እዚህ ጋር በቀን $10 ስሩ የሚል እና የሆነ አንድ አሜዝድ የሆነ ፐርሰን ያለበት የተምኔል ፕሮምፕት እንድሰጠኝ የፈለኩት ማለት ነው። በዚህ መልኩ ጽፌላታለሁ። እናንተም በአማርኛም ሆነ በእንግሊዘኛ እናንተ የምትፈልጉትን አይነት ተምኔል እንድሰራላችሁ ፕሮምፕት እንድሰጣችሁ በትንሹ ስለ ተምኔል ትነግራታላችሁ። ከዛም ትልኩላታላችሁ። እንደምትመለከቱት እንግዲህ እሷ ይሄንን ፕሮምፕት ሰተኛለች ማለት ነው። ይሄንን ፕሮምፕት ኮፒ አድርጌ ለጄሚናይ ልካለሁ። ጄሚናይ ላይ ከገባችሁ በኋላ ያንን ያመጣችሁትን ፕሮምፕት እዚህ ጋር ፔስት አድርጋላችሁ። ከዛም ለጄሚናይ ትልካላችሁ። እንደምትመለከቱት ማለት ነው ጄሚናይ በዛ ፕሮምፕት መሰረት አሪፍ የሆነ ደስ የሚል ተምኔል ሰርታልኛለች ማለት ነው። በቀን $10 ስሩ የሚል ደስ የሚል ሳቢ ሆነና በጣም ኳሊቲ ያለው ተምኔል ሰርታልኛለች ማለት ነው። እዚህ ጋር እንደምትመለከቱት ግን አንድ ችግር አለ። $10 ሁለት ጊዜ ጽፈዋለች። ግን ይሄንንም ደግሞ አንደኛውን $10 ሪሙቭ አድርጊው ብላችሁ ብትልኩላትም አስተካክላ መልሳ ትሰጣችኋለች ማለት ነው። በዚህ መልኩ በቀላሉ ለቻትጂፒቲ እናንተ የምትፈልጉትን በቀላሉ በመግለጽና እሷ ደግሞ ፕሮምፕት እንድትሰጣችሁ በማድረግ ለምትሰሩት የዩቲዩብ ቪዲዮ አሪፍ የሆነ ተምኔል መስራት ትችላላችሁ ማለት ነው። በዚህ መልኩ ተምኔላችሁን በቀላሉ መስራት ትችላላችሁ። ምንም መልፋት ሳይጠበቅባችሁ። ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለዛሬ የነበረን ቪዲዮ ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እለፉ። ከዚህ በኋላም በአሪፍ ቪዲዮዎች እንገናኛለን ማለት ነው። ይመቻችሁ።